ለውይይቱ ፈቃደኛ ሆነው እዚህ ስቱዲዮአችን ድረስ በመገኘቱ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግነው። በከተማችን በተለይ ከጊዜ ወደ ጊዜ የበጎ አድራጎት ስራዎች እጅጉን በጣም እየላቁ መጥተዋል። በተጨማሪም ደግሞ የህብረተሰብ ተሳትፎም ስራዎች እንደዛው። ከዛ አንፃር ተቋማችሁ ከተቋቋመበት ዓላማ አንፃር እንደ ተልእኮ የያዛቸው ሀሳቦች ምንድናቸው? የረጅም ጊዜ ራዕዩስ እንዴት ይታያል? በተጨማሪም ደግሞ በተለይ በከተማው ልማት ላይ ምን አይነት እገዛ ያደርጋል የያዛችሁት ራዕይና ተልእኮ? አመሰግናለሁ። እንግዲህ የከተማ አስተዳደሩ በይሄንን ተቋም ሲያደራጅ ትልቁ ማህበረሰቡ በልማቱ ተሳታፊ እንዲሆን ከዛም ባሻገር ደግሞ በተለይ በበጎ ፍቃድ ዘርፍ በርካታ ስራዎችን እንደ ከተማ እየሰራን ነው የምንገኘው። ማህበረሰቡን የልማቱ ባለቤት ማድረግ በበጎ ፍቃድ አገልግሎት ዘርፍ ደግሞ እንደ ሀገር የጀመርነውን ዘላቂና ሁለንተናዊ ልማት እስከምናረጋግጥ ድረስ በማህበራዊና ኢኮኖሚያዊ ጉድለት ተጎጂ የሆኑ የማህበረሰብ ክፍሎችን ማገዝ መርዳትና ማህበራዊ ፍትህን በከተማው ያረጋግጡ መሄድ ነው። ለዚህ ደግሞ ጥሩ መደላድሎች አሉ። በማህበረሰባችን ውስጥ ህብረተሰቡ የመረዳዳት የመደጋገፍ ባህል አለን። በሐዘንም በደስታም በጋራ ህይወትን ይጋራልና ለዚህ ተቋም የተሰጠው ተልእኮ የለማ ማህበረሰብ በልማቱ የሚሳተፍ በልማቱ የተሳተፈ ፍትሃዊ ተጠቃሚነትን ያረጋገጠ በጎ ፍቃድ አገልግሎትን ባህሉ ያደረገ ማህበረሰብ መገንባት ነው። ከዚህ አንፃር ወደ ተልእኮ ደግሞ ስንመጣ ብሎክ መሰረት ያደረገ በከተማ አስተዳደሩ ወደ 4350 የሚጠጉ ብሎኮች አሉ። ብሎክን መሰረት ያደረገ አገልግሎት አሰጣጥን፣ የመልካም አስተዳደር ማስፈንን፣ የሰላምና የደህንነት ስራ መስራትን፣ ዜጎች ደህንነታቸው ተጠብቆ ሰላም ሰፍኖ ማህበረሰቡ በየብሎኩ ሰላማዊ የሆነ የኑሮ መስተጋብር እንዲሆን የማድረግ የማህበረሰቡን በየብሎኩ ያሉ የልማት ጥያቄዎችን ማህበረሰቡን ያሳተፈ ልማት የማረጋገጥ ስራ እንዲሰራ የማድረግ እንዳጠቃላይ ስናይ ህብረተሰቡ በልማቱ የልማቱ ባለቤት እንዲሆን በበጎ ፍቃድ አገልግሎት ደግሞ በጎ ፍቃደኝነት ባህሉ የሆነ ማህበረሰብ መገንባት በዛ ዙሪያ ደግሞ በበጎ ፍቃድ አገልግሎት በሚሰጡ ማህበራዊ አገልግሎቶች አጠቃላይ የተለያዩ ፕሮግራሞች ከኮሚሽኑ ሲወርዱ ህብረተሰቡ በቀጥታ ተሳታፊ የሆነ ለማህበራዊ ቀውስ ተጋላጭ የሆኑ ዜጎችን የማገዝ የመደገፍ ስራዎች ነው እንደ ኮሚሽን ተሰጥቶን እየሰራን ያለነው። እንግዲህ ይህን ስራ ስትከውኑ ደግሞ እንግዲህ ስራውን ለማስተባበር በተለይ ከከተማ እስከ ወረዳ ድረስ ያለው የስራ ትስስር ምን ይመስላል? ተቋሙን ስታደራጁት በምን መልኩ ነው የተደራጀው? ተቋማችን እንግዲህ በኮሚሽን የተደራጀ ተቋም ነው። ከከተማ እስከ ወረዳ አደረጃጀቱ ተደራጅቶ የተለያዩ ደንቦች በአዋጅ የተደራጀ ተቋም ነው። የተለያዩ ደንቦች በካቢኔ ጸድቆ ከዛም ባሻገር የተለያዩ የአሰራር መመሪያዎች ተዘጋጅተው ስራውን እየሰራ ያለ በኮሚሽን የተደራጀ ተቋም ነው። ከዚህ ጋር በተያያዘ ሌላኛው ደግሞ እስከ ብሎክ ማህበረሰቡን ያሳተፈ ቅድም ለማንሳት ሞክሬያለሁ። ወደ 4350 በከተማችን የተደራጁ ብሎኮች አሉ። እነኚህ ብሎኮች ኤክስዋይ ኮኦርዲኔት ያላቸው የራሳቸው ካርታ ያላቸው ብሎኮች ናቸው ማለት ነው። እነኚህ ብሎኮች ውስጥ እያንዳንዱ ብሎክ በማህበረሰቡ የተመረጡ 8 የብሎክ አመራሮች አሉ፣ የብሎክ ካውንስሎች አሉ። እነኚህ የብሎክ ካውንስሎች እንደ ኮሚሽን የተሰጡን ተልእኮና ተግባር ለኮሚሽኑ የተሰጠውን ተልእኮና ተግባር ልክ ከኮሚሽኑ መዋቅር ጋር በጋራ በመሆን ከሌሎች ባለድርሻ አካላት ጋር በጋራ በመሆን መንግስትም መንግስታዊ ተቋማትም ሌሎች መንግስታዊ ያልሆኑ ተቋማትም ባለሀብቱም በጎ ፍቃደኛ የማህበረሰብ ክፍሎች በጎ ፍቃደኛ ወጣቶችንም ጭምር እያስተባበሩ በልማቱ በኩል ማህበረሰቡን አሳትፈው የማህበረሰቡ ጥያቄ የሆኑትን የልማት ጥያቄዎች በአንድ በኩል ማህበረሰቡ ይሳተፋል፣ በሌላ በኩል ደግሞ መንግስት የራሱን ድርሻ ይወጣል።
ይሄ ማለት 65 በ35 ማቺንግ ፈንድ ማህበረሰቡ 65%ን በማዋጣት መንግስት 35%ን በመሸፈን የልማት ስራዎችን የምንሰራበት የልማት እንደየ ብሎኩ የልማት ፍላጎትና ቅደም ተከተል ልማቱን ከብሎክ ካውንስሉና ከማህበረሰቡ ጋር ከሚመለከታቸው ባለድርሻ ተቋማት ጋር በጋራ በመሆን የሚሰራ ነው። በሌላ መልኩ ደግሞ በበጎ ፍቃድ አገልግሎት ዘርፉ በተለያዩ የበጎ ፍቃድ አገልግሎት ማህበረሰቡ እንዲሳተፍ በተለይ ደግሞ የቤት ግንባታ፣ ማዕድ ማጋራት፣ የነጻ ሕክምና፣ በደም ልገሳው፣ በአረንጓዴ አሻራው፣ በብሎክ ጽዳትና ውበት የመሳሰሉ መርሃ ግብሮች ላይ ቀጥታ ማህበረሰቡ የሚሳተፍበት አደረጃጀት ነው ያለው ማለት ነው። እንደ ተቋሙ እስከ ወረዳ የራሱ በኮሚሽን የተደራጀ ተቋም ነው። በሌላኛው መልኩ ደግሞ ህዝቡን የምናሳትፍበት በብሎክ በየብሎኩ የብሎክ ካውንስል አመራሮች አሉ። በዚህ አግባብ ነው እንግዲህ ከሚመለከታቸው የባለድርሻ አካላትና የመንግስት ተቋማት ጋር በጋራ በቅንጅት የልማቱን ስራ በሌላኛው መልኩ ደግሞ የበጎ ፍቃድ አገልግሎት ተግባራቶችን በዚህ መልክ ነው የምንመራው የምንሰራው ማለት ነው። ከተቋማችሁ ስያሜ ስንጀምር የህብረተሰብ ተሳትፎ ስንል ዋናው ማዕከል ያደረገው ዜጎችን ነው። ዜጎች ሲሳተፉ፣ ዜጎች በጎ አድራጎትን ስራዎችን ሲሰሩ የእናንተ ስራ ውጤታማ ይሆናል ብለን እናስባለንና ከዛ አንፃር ዜጎች በከተማው በተለይ በበጎ አድራጎት ስራዎች ላይ እንዲሁም የህብረተሰብ ተሳትፎ ላይ ሚናቸውን ከፍ እንዲል ሚናቸውን በአግባቡ መወጣት እንዲችሉ ምናልባት የምትሰሯቸው ስራዎች ምንድናቸው? ፕሮግራም የምታደርጓቸው እንደ ኮሚሽን የምትጠቀሙባቸው መንገዶች ምንድናቸው? ከተቋማችን ከኮሚሽናችን ስያሜ ስንነሳ ህብረተሰብ ተሳትፎና በጎ ፍቃድ አገልግሎት ማስተባበሪያ ኮሚሽን ነው የሚለው። በአንድ በኩል ህብረተሰቡን ያተሳተፈ እንደ መንግስት በከተማ አስተዳደሩ የሚሰሩ የልማት ስራዎችን የሚደግፍ የሚያግዝ በየብሎካችን ያለው የህብረተሰብ ክፍል ለማንሳት እንደሞከርኩት በየብሎኩ ያሉ የልማት ፍላጎቶችን በቀጥታ ዜጎች በልማቱም የልማቱ ባለቤት ሆነው የድርሻቸውን እንዲወጡ የምናደርግበት፣ በሌላኛው መልኩ ደግሞ በተለይ በበጎ ፍቃድ አገልግሎት ዘርፍ ዙሪያ ዘርፈ ብዙ ስራዎችን የምንሰራበት ይሄ ተልእኮና ተግባር ተሰጥቶ እየሰራ ያለ ኮሚሽን ነው ማለት ነው። ዜጎች በአንድም ሆነ በሌላ በልማታቸውም በበጎ ፍቃድ አገልግሎትም በስፋት የምናሳትፍበት ነው ማለት ነው። ይሄም በማድረጋችን የዜጎች ፍትሃዊ ተጠቃሚነት እየተረጋገጠ መጥቷል። ከጊዜ ወደ ጊዜ የህብረተሰቡ በልማቱ እየተሳተፈ የተሳትፎ ደግሞ ከጊዜ ወደ ጊዜ ፍላጎቱ እያደገ የመጣበትና በባለቤትነት ቀጥታ ተቋሙ ሲጀምር እንደነበረው ህብረተሰቡን ለማሳተፍ የምናደርገው ጊዜ የምናደርገው ጉትጎታ የምናደርገው የግንዛቤ ስራ ከጊዜ ወደ ጊዜ ራሱ ማህበረሰቡ እውቀቱ እየዳበረ ፍላጎቱ እየጨመረ በመምጣቱ በልማቱ ዜጎች ቀጥታ ተሳታፊ ሆነዋል ማለት ነው። በሌላ መልኩ በበጎ ፍቃድ አገልግሎቱም ስንመለከት እንግዲህ የተለያዩ የበጎ ፍቃድ መርሃ ግብሮች ይዘን ነው ማህበረሰቡ ውስጥ ገብተን እየሰራ ነው የምንገኘው። ከዛውት ለአብነት ለማንሳት የቤት ግንባታን ብናነሳ፣ የማዕድ ማጋራትን ብናነሳ፣ የደም ልገሳ መርሃ ግብሮችን፣ በጎነት በሆስፒታል የጤናና ከጤና አንፃር የነጻ ሕክምና አገልግሎትን ስናነሳ በርካታ ዜጎች ተጠቃሚ የሆኑበት ሌሎቹ ደግሞ ድጋፍ እየሰጡ የሄዱበት ከጊዜ ወደ ጊዜ እያደገ የመጣበትን ተመልክተናል ማለት ነውና ከስያሜያችንም ከተሰጠን እንደ ኮሚሽን ከተሰጠው ተልእኮና ተግባር አንፃር በከተማ አስተዳደሩ እየተደረገ ያለው የልማት ስራ ድጋፍ ያደረገ እንግዲህ በየትኛውም ዓለም በየትኛውም ሀገር ልማት በመንግስት ብቻ የሚሸፈን አይደለም። ልማት በየትኛውም ሀገራት ልማት ሲከወን ማህበረሰቡን ያሳተፈ የማህበረሰቡን ተጠቃሚነት ያረጋገጠ የመጣ እንደመሆኑ መጠን እኛም እንደ ከተማችን በልማቱ ህብረተሰቡን ዜጎቻችንን ቀጥታ ያሳተፍንበት ዘርፈ ብዙ ተግባራትን ፈጽመናል። እንግዲህ በየብሎኩ እንግዲህ በተለይ በ2017 የክረምት መርሃ ግብሩ ከዚህ
ከተቀናጀ ሞዴል ብሎክ ከመገንባት አንፃር ከሚመለከታቸው መንግስታዊ ተቋማትም ጋር በጋራ በመቀናጀት ማህበረሰቡን በማሳተፍ የኮሪደር አካል የሆኑ ያማሩ የተዋቡ ለዜጎች ምቹ የሆኑ ብሎኮችን ከመፍጠር አንፃር በርካታ ስራዎች ተሰርተዋል። እነኚህ ብሎኮች ውስጥ ደግሞ በማህበራዊና ኢኮኖሚያዊ ጉድለት ያለባቸው የማህበረሰብ ክፍሎች በተለያዩ የበጎ ፍቃድ መርሃ ግብሮች እንዲታቀፉ እንዲታገዙ ዘርፈ ብዙ ስራዎችን ሰርተናል ማለት ነው። ለአብነት ብናነሳ በ2017 የክረምት መርሃ ግብር ላይ ለ2500 አባወራ የቤት ግንባታ አፍርሶ መገንባት ማለት ነው። በጎ ፍቃደኞችን ባለሀብቶችን በከተማችን የሚኖሩ መደገፍ የሚችሉ ማገዝ የሚችሉ ባለሀብቶችን በማስተባበር መንግስታዊ የሆኑና መንግስታዊ ያልሆኑ ተቋማትን በማስተባበር በጎ ፍቃደኛ የማህበረሰብ ክፍሎችን በማስተባበር እንገነባለን ብለን ይዘን ወደ 3100 ቤቶችን በአዲስ መልክ አፍርሰን ገንብተናል ማለት ነው። ይሄ እንግዲህ ሲታይ ከ12500 በላይ የማህበረሰብ ክፍሎችን ተጠቃሚ እናደርጋለን ብለን አቀደን የቤት ግንባታችንን በጨመረው አግባብ ከ14000 በላይ የህብረተሰብ ክፍሎችን ተጠቃሚ ማድረግ ችለናል ማለት ነው። ይሄ አንዱ እንደ በጎ ፍቃድ አገልግሎት ከምንሰራቸው መርሃ ግብሮች ውስጥ አንዱ ነው ማለት ነው። በሌላ መልኩ ደግሞ ስናይ ማዕድ ማጋራትን ብናነሳ በክረምት መርሃ ግብር ብቻ 500,000 የህብረተሰብ ክፍሎችን ማዕድ እናጋራለን ብለን በእቅድ ይዘን ከ600,000 በላይ የማህበረሰብ ክፍሎችን ማዕድ አጋርተናል ማለት ነው። ይሄ በጣም ትልቅ አቺቭመንት ነው፣ ትልቅ ውጤት ነው። ይሄ ሲሆን እንግዲህ የማህበረሰባችን የበጎ ፍቃድ አገልግሎትን ባህል ከማድረግ አንፃር እንደ ራዕይ ሚዘን የተነሳ ነው። የለማ ማህበረሰብ በልማቱ ተሳታፊ የሆነ በበጎ ፍቃድ አገልግሎቱ ተሳታፊም ተጠቃሚም የሆነ ማህበረሰብ እንገነባለን ብለን ከያዝነው ራዕይ አንፃር ከጊዜ ወደ ጊዜ እያደገ መምጣቱን ያሳያል ማለት ነው። እንግዲህ እኛም በስራ አጋጣሚ የምንመለከታቸው የምናያቸው ሁኔታዎች አሉ። ህብረተሰቡ በጣም ተሳትፎ እያደረገ እንዳለና በተለይ እንግዲህ ዜጎችን በዚህ ስራ ላይ አሳትፈናል ብለን ስንናገር በይበልጥ አገር እንደ ሀገር የምታድነው ትልቅ ሀብት ይኖራል ብለን እናስባለንና በተለይ በተሰሩ ስራዎች ህብረተሰቡን በማሳተፋችን ባለሀብትም እንበለው ነዋሪም እንበለው የትኛውንም አካል በዚህ በጉልበትም በእውቀትም በገንዘብም ነው ማህበረሰቡ የሚሳተፈውና ምን ያህል ሀብት እንደ ከተማ ተረፈ እንደው ወደ ኋላ መለስ ብለን ብናይ የተሻለ ስለሚሆን በየደረጃ ለማንሳት እሞክራለሁ። እንግዲህ ተቋሙ እድሜው ገና ለጋ ነው፣ 7 አመቱ ነው። ያው 7 አመት ትንሽ ነው ማለት አይደለም፣ ግን ደግሞ አዲስ ልምምድ አዲስ ባህል ይዞ የመጣ ተቋም ነው። ከዚህ አንፃር በ7 አመታት ቆይታችን ውስጥ እንደው ከቤት ግንባታና እድሳት ብለን ብንነሳ በነገራችን ላይ በዘንድሮ የቤት ስራዎቻችን ለማንሳት የምፈልገው ያለፉት አመታት እድሳትም ጭምር ነው ስንሰራ የቆየ ነው። በዘንድሮ አመት ግን ከተማችን እያደገች እንደ ዓለም አቀፍ ተወዳዳሪ የሆነች ለዜጎቿ ምቹ ከተማ እየፈጠርን ያለንበት ሁኔታ ስላለ ጥገና እድሳት የሚለውን ትተን በዚህ አመት ቤት ግንባታ ነው ስንሰራ የቆየ ነው ማለት ነው። እንግዲህ በ7 አመት እንደው በማዕድ ማጋራቱ ምን ያህል የገንዘብ ተመን ለዜጎች ማዕድ አጋርተናል ብለን ብናነሳ ከ12 ቢሊዮን በላይ 12 ቢሊዮን 513618 በላይ የሚተመን ሀብት ከደጋግ የከተማችን ነዋሪዎች ልበቀና ከሆኑ የከተማችን ነዋሪዎች ማዕድ አጋርተናል ማለት ነው። እንግዲህ አጠቃላይ ስንመለከት በተለይ በዚህ በክረምቱ መርሃ ግብራችን 7.5 ቢሊዮን ብር በገንዘብ ሲተመን ማለት ነው 7.5 ቢሊዮን ሀብት እናሰባስባለን ብለን አቀደን በበጎ ፍቃድ ብቻ ማለት ነው ወደ 8.2 ቢሊዮን የሚገመት ሀብት አሰባስበናል ማለት በሁሉም መርሃ ግብር
በቤት ግንባታው በማዕድ ማጋራቱ አንድ ቤተሰብ ለአንድ ሰው መርሃ ግብር ብለን ቅድም በዝርዝር ሳነሳቸው በነበሩ መርሃ ግብሮች ወደ 8.2 ቢሊዮን ሀብት በክረምት መርሃ ግብሩ ብቻ ማሰባሰብ ይችላልናል ማለት ነው። 2017 ወደ ኋላ መለስ ብለን ስናይ በበጎ ፍቃድ አገልግሎት ብቻ ከ16.2 ቢሊዮን በላይ ሀብት አሰባስበናል። ከህብረተሰብ ተሳትፎ ጋር አንድ ላይ ብናመጣው ከ18.2 ቢሊዮን በላይ ሀብት ማህበረሰቡን በማስተባበር በልባቱ በበጎ ፍቃድ አገልግሎትም ማሰባሰብ ይችላልናል ማለት ነው። ይሄ እንግዲህ ያዳነው ሀብት ነው። በመንግስት በጀት ላይ ብቻ የተንጠለጠለ ቢሆን ይሄ ማህበረሰቡ ተሳትፎ ህዝቡ ተባብሮ ከመንግስት ላይ ያቃለለው ሸክም ነው ማለት ነው። የመንግስት በጀቱ ወደ ልማቱ እንደ ከተማችን የጀመርናቸው ልማቶች ላይ እንዲውል ያደረግንበት የመንግስትን ሸክም ያቃለልንበትና ህዝባችን በመደጋገፍ በመተባበር በመተጋገዝ በርካታ ጉድለቶችን የሞላበት ኩሽናዎቻቸው ውስጥ ያጠረባቸውን የሞላንበት የበጎ ተግባር ስራዎቻችን ናቸው ማለት ነው። ከመተጋገዙ ከመደጋገፉ ባሻገር ማህበረሰባችን አብሮ የሚኖረውን መስተጋብር አጠናክረንበታል። መለገስ እየፈለገ መደገፍ እየፈለገ የት መደገፍ እንዳለበት እንኳን ግራ የገባው መንገዱን ያላወቀውን አካል መደገፍ ካለበት ማህበረሰብ ጋር ትስስሩን አጠናክረናል፣ አገናኝተናል። አብሮ መኖርን፣ መጋራትን፣ መደጋገፍን ተምረንበታል፣ አስተምረንበታል ማለት ነውና ዘርፈ ብዙ ጠቀሜታ እንዳለው ከማህበራዊ አንፃር ማህበረሰቡ ማህበራዊ ጉድለቶችን የሞላበት የመደጋገፉ አብሮነቱን አብሮ መኖሩን መስተጋብሩን ያሳለጥንበትን አውድ ፈጥረናል። ከልማት ጥያቄዎቻቸው አንፃር ደግሞ ስንመለከት በየብሎኩ በየወረዳው በየክፍለ ከተማው ያሉ የህዝብ ጥያቄዎች በተቋሙ በተሰጠው ተልዕኮ ስኮፕ በተሰጠው ተልዕኮ ደረጃ ማህበረሰቡን በማሳተፍ በማስተባበር ከህዝቡ ጋር ዘርፈ ብዙ ተግባራትን በጋራ የፈጸምንበት አውድ ነበር ማለት ይቻላል። ይህን ስራ ስትከውኑ ደግሞ ቅን የሆኑ ልቦች እና ሰጪ እጆች ናቸው ስራዎቻችሁ ውጤታማ እንዲሆኑ ሲያደርጉ ቆይታ የነበራቸው ብዬ አስባለሁና ከዛ አንፃር ስራውን ለሚሰሩ አካላት አብራችሁ አጋዥ ለነበሩ አብረኸኝ ነበርክ አብረኸኝ ስለነበርክ ደግሞ እውቅና ይገባሃል የሚል የማመስገን እድሎች ከነበሩና በኮሚሽናችሁ የዚህ ባህል ካለ እና በዚህ ዙሪያ ላይ የተሰሩ ስራ ካሉ የሚሰጡ አካላቶች መመስገን ይጠበቅባቸዋል። በልማቱም በበጎ ፍቃድ አገልግሎቱም ዘርፈ ብዙ ተግባራትን ነው ከከተማችን ነዋሪዎች ጋር በጋራ ስንሰራ የቆየ ነው። እነኚህ በልማቱም በበጎ ፍቃድ አገልግሎቱም ከተቋማችን ጋር ሲሳተፉ የነበሩ የማህበረሰብ ክፍሎችን የበጎ ፍቃድ አገልግሎት ባህል ሆኖ እንዲዳበር ከጊዜ ወደ ጊዜ ቁጥሮቻችን እየጨመሩ እንደመጡ አይተናል። ከገምገማችንም ከሪፖርታችንም ያየነው ነው የመጣነው። ይሄን እንግዲህ የተለያዩ መርሃ ግብሮች አሉን። ለምሳሌ በቅርብ እንደ ከተማ አስተዳደራችን በተለይ በዚህ በበጎ ፍቃድ አገልግሎት ላይ የተሰማሩ አካላትን የእውቅና ፕሮግራም አዘጋጅተን በክብርት ከንቲባችን በርካታ ዜጎችን እውቅና ሰጥተናል ማለት ነው። የእውቅና ሰርቲፊኬት በየደረጃቸው በሰጡት የሀብት መጠን የወርቅ ዋንጫ፣ የብር፣ የነሐስ ዋንጫ፣ በፕላቲኒየም ደረጃ ልዩ ተሸላሚዎች ብለን በሰርቲፊኬት ደረጃ በዚህ በበጎ ፍቃድ አገልግሎት በዚህ በበጎ ተግባር ላይ የተሰማሩ አካላቶችን እውቅና የመስጠት መርሃ ግብሮች አድርገን ይሄ በየአመቱ ነው የሚከናወነው። በዚህ ስራ የተሳተፉ የህብረተሰብ ክፍሎች እውቅና ይሰጣቸዋል፣ የምስጋና ፕሮግራም ይዘጋጅላቸዋል። እውቅና መስጠት ብቻ ሳይሆን እናመሰግናቸዋለን ማለት ነው። ይሄ ብቻ አይደለም። በእነኚህ መርሃ ግብር የሚሳተፉ በጎ ፍቃደኛ ወጣቶች አሉ። እንግዲህ በዚህ መርሃ ግብር ተሳትፈው ላደረጉት የላቀ አስተዋጽኦ እንደ ከተማ አስተዳደር እውቅና ይሰጣል፣
ምስጋና ይገባቸዋል ብለው ክብርት ከንቲባችን ያመሰግናቸዋል። ከዛም ባሻገር በጎ ፈቃደኞች እንግዲህ ላበረከቱት አስተዋጽኦ እውቅና መስጠት ብቻ አይደለም። በተለያዩ ለምሳሌ በከተማ አስተዳደር በሚፈጠሩ የሥራ እድሎች ቅድሚያ ተጠቃሚ እንዲሆኑ ከሚመለከታቸው ባለድርሻ አካላትና ተቋማት ጋር በጋራ እንሰራለን። ቅድሚያ የሚያገኙበትን እድል የማመቻቸት ስራ እንሰራለን። በሌላኛው መልኩ ደግሞ እነኚህ በበጎ ፍቃድ ላይ ሳይደክሙ ሳይሰለቹ በቅንነት በደግነት ማህበረሰባቸውን የሚያገለግሉ በጎ ፍቃደኞችን ከተለያዩ ተቋማት ጋር በጋራ በመሆን ለምሳሌ ስፖንሰር በማፈላለግ የትምህርት እድል እንዲያገኙ የትምህርታቸውን ደረጃ በማየት ቀጣይ የትምህርት ደረጃቸውን እንዲያሳድጉ የትምህርት እድል እንዲያገኙን ጭምር እንሰራለን ማለት ነው። ስለዚህ በበጎ ፍቃዱ የተባበሩ በጎ ፍቃደኛ ባለሀብቶች፣ የሃይማኖት ተቋማት፣ በጎ ፍቃደኛ ወጣቶች፣ የተለያዩ የማህበረሰብ ክፍሎችን እናመሰግናለን፣ እውቅናም እንሰጣለን። በተለያዩ ጉዳዮቻቸው ደግሞ ቅድሚያ አገልግሎት እንዲያገኙ እናደርጋለን ማለት ነው። የበጎ ፍቃድ ወይም ደግሞ የህብረተሰብ ተሳትፎ ስራዎች ስንል በሆነ ወቅት ሰርተን የምናቆመው ስራ አይደለም። ሁሉ ጊዜም ሰጪ እጆችና ድጋፍ የሚሹ አካላት ሁሌም በዙሪያችን አሉ። በመሆኑም እንግዲህ ስራው ቀጣይነት ሊኖረው ይገባል። ማህበረሰቡ በተለይ ባለው በሚችለው ነገር የግድ ገንዘብ መሆን አይጠበቅበትም፣ የግድ የጉልበት ድጋፍ ሊሆን አይጠበቅም። በሚችለው ነገር ግን ከጎኑ ያለውን ዜጋ የማገዝ የመደገፍ ባህል ማደግ አለበት ብለን እናስባለንና እንደ ተቋም እንደ ኮሚሽን ቀጣይነት ያለው ስራ ለመስራት ምን አቀዳችሁ? እንደ ኮሚሽናችን አንዱ የያዝነው ትልቁና በቀጣይ መስራት አለበት ብለን እየሰራን ያለነው የበጎ ፍቃደኝነት በጎ ፍቃድ ባህል ሆኖ በማህበረሰብ ውስጥ እንዲቀጥል ማስረጽ ነው። በማህበረሰብ ውስጥ ሰፊ የግንዛቤ ስራ እንሰራለን። ይሄን የግንዛቤ ስራ ስንሰራ ገጽ ለገጽም ሊሆን ይችላል፣ በተለያዩ ሚኒስትሪ ሚዲያውም የማህበራዊ ድረገጾችንም ሌሎችም ፕላትፎርሞች በመጠቀም በጎ ፍቃደኝነት ባህል ሆኖ ማህበረሰባችን ውስጥ እንዲሰርጽና መረዳዳቱ መደጋገፉ እንዲቀጥል አንዱ የምንሰራው ስራ ነው። ሌላኛው እንግዲህ ልማት በመንግስት ብቻ አይረጋገጥም። ልማት ዜጎች ሚናቸውን ድርሻቸውን ሲወጡ ከመንግስት ጋር በጋራ ሲሆኑ ከተማ ታድጋለች። የዜጎች የልማት ጥያቄ ምላሽ እያገኘ ይሄዳል። ዘላቂ የሆነ የከተማ እድገት ደግሞ እየተረጋገጠ ይሄዳል ማለት ነው። ከዚህ አንፃር ጥራት ያለው የማህበረሰቡ የልማት ጥያቄ ጥራት ያለው የልማት ስራ እየሰራን የምናረጋግጥበት አንዱ የትኩረት ስራችን ይሆናል ማለት ነው። ሌላኛው እንግዲህ ማህበረሰቡ እንግዲህ ብሎክን መሰረት ያደረገ አገልግሎት እንሰጣለን። ብሎክን መሰረት ስናደርግ እዛው እርስ በራሱ የሚደጋገፍ በልማቱ የሚሳተፍ ለልማቱ አጋር የሆነ ማህበረሰብ እንፈጥራለን ማለት ነው። ስለዚህ ብሎክን መሰረት ያደረገ ሰላሟ የተጠበቀ ብሎክ፣ ልማቷ የተረጋገጠ ብሎክ፣ ማህበራዊና ኢኮኖሚያዊ ጉድለቷ የተፈታላት ብሎክ እንፈጥራለን። ይሄ ቀጣይ የትኩረት ስራዎቻችን ናቸው። ይሄን ስንል ልማቷ የተረጋገጠ ሰላሟ የተረጋገጠ ለዜጎቿ ምቹ የሆነች ብሎክ እንፈጥራለን ብለን ስንል ማህበረሰባችንን ስናሳትፍ ነው። ባለድርሻ አካላቶቻችንን ስናሳትፍ ነው። እንግዲህ ከተማችን በዓለም አቀፍ ደረጃ ከፍ እያለች እያደገች ገጽታዋ እየተቀየረ መጥቷል ማለት ነው። ተወዳዳሪነቷ አሸናፊነቷ በእውን እያረጋገጠች መጥቷል። ይሄን ማድረግ የምንችለው ደግሞ ህዝባችን ሲሳተፍ ነው። ይሄ የከተማችን እድገት በህዝባችን ተሳትፎ የመጣ ነው። ስለዚህ እንደ ህብረተሰብ ተሳትፎና በጎ ፍቃድ ኮሚሽንም እንደ ከተማ አስተዳደሩ እየተሰጠ ላለው ልማት ለተቋሙ የተሰጠው ተልእኮና ተግባር ህዝቡን ያሳተፈ ህዝቡን በልማቱም በበጎ ፍቃድ አገልግሎትም ህዝቡ ቀጥተኛ ተሳትፎ እያደረገ ማህበራዊ ኃላፊነቱን የሚወጣ ዜጋ መፍጠር፣ በከተማችን ደግሞ ማህበራዊ ፍትህ የተረጋገጠባት ከተማ መፍጠር ነው ዓላማው። ማህበራዊ ኃላፊነቱን የተወጣ ዜጋ እንዲሁም ደግሞ ማህበራዊ ፍትህ የተረጋገጠባት ከተማ መፍጠር የምንችለው ዜጎች በየድርሻቸው በየሚናቸው
በሚወርዱ መርሃ ግብሮች ተሳታፊ መሆን ሲችሉ ነው ማለት ነው። ስለዚህ በቀጣይ በጎ ፈቃደኝነትን ባህሉ ያደረገ ማህበረሰብ መገንባት፣ በብሎክን መሰረት ያደረገ የማህበረሰቡ የልማት ፍላጎት ጥራቱን የጠበቀ የልማት ስራ ማረጋገጥ፣ እንዲሁም ደግሞ ሰላሟ፣ ደህንነቷ ለዜጎች ምቹ የሆነች ብሎክ መፍጠር እነኚህ እንደ አዲስ አበባ ከተማ አስተዳደር ህብረተሰብ ተሳትፎና በጎ ፈቃድ ኮሚሽን ቀጣይ በትኩረት የተያዙ ስራዎች ናቸው። ሁላችንም ድርሻ ይኖረናል ብዬ አስባለሁ። በዚህ ስራ ላይ እንግዲህ ከማን ምን ይጠበቃል? በተለይ በዚህ ላይ ድርሻ ያላቸው አካላት ሚናቸውን ከመወጣት አንጻር ተቋማትም ሊሆኑ ይችላሉ፣ ግለሰቦችም ማህበረሰቡም ጨምሮ ምን ይጠበቃል? መልእክትም ካሉት መልእክቶትን አስተላልፉልን። እንግዲህ ለነበረን የአመታት ውጤት የህዝባችን ድርሻ እጅግ በጣም የጎላ ነው። የተቋማት ድርሻ እጅግ በጣም የጎላ ነው። ባለሀብቱ፣ የሃይማኖት ተቋማት፣ በጎ ፈቃደኛ የማህበረሰብ ክፍሎች፣ ደጋግና ቅን ልብ ያላቸው የከተማችን ነዋሪዎች አሁን ላለንበት ስኬት ሚናቸው ጉልህ ነው። ይህንን የጀመርነውን የመረዳዳት የመደጋገፍ የተዋበች ያማረች ከተማችንን ለማረጋገጥ ከብሎክ ጀምረን እየሰራን ያለነው የተቀናጀ ብሎክ ስራዎቻችንን አጠናክረን መቀጠል ያስፈልገናል። ጀምርነው እንጂ አልጨረስነው። ስለዚህ ሁሉም በከተማ ውስጥ ያለው የማህበረሰብ ክፍል ማህበራዊ ኃላፊነቱን እንዲወጣ፣ መደጋገፋችን፣ መተጋገዛችን፣ በጎረቤቶቻችን ያሉብንን ጉድለቶች በጋራ እያየን እየለየን እየሞላን መሄዳችን ተጠናክሮ መቀጠል ያስፈልገዋል። ማህበረሰባችን ብቻ አይደለም፣ ከተማችን ትልቅ ከተማ ናት። በርካታ የፌደራል ተቋማት ያሉባት ተቋማት፣ የከተማ ተቋማት ያሉባት ተቋማት ናት። ከዛም ባሻገር ዓለም አቀፍ ተቋማት ያሉባት በርካታ የሀገራት ኤምባሲዎች ያሉባት ከተማ ናት። ትልቅ ከተማ ናት ማለት ናት። እንግዲህ እነኚህ ሁላ ከተማ ውስጥ የሚኖሩ ተቋማት፣ ግለሰቦች፣ የፌደራል ተቋማትም የከተማ ተቋማቶቻችንም ከተማችን በርካታ አገልግሎቶችን ታቀርባለች ለነዋሪውም፣ ለግለሰቦቹም፣ ለመንግስታዊ ለሆኑ መንግስታዊ ላልሆኑ ተቋማት በርካታ ሰርቪሶችን ዴሊቨር ታደርጋለች ማለት ነው። ስለዚህ እቺን በተለያየ መልኩ አገልግሎት የምታቀርብን ከተማ የያዘችውን የልማት የበጎ ፈቃድ ስራዎችን ደግሞ መደገፍ፣ ማገዝ ከሁሉም ይጠበቃል ማለት ነው። እኔ ይህንን እድል ተጠቅሜ ማስተላለፍ የምፈልገው መልእክት የጀመርነውን የበጎ ፈቃድ አገልግሎት ማጠናከር መቻል የህዝባችንን ማህበራዊ ጉድለት፣ ማህበራዊ ቀውስ መፍታት ነው። ለቀጣይ ለምናደርገው ዘለቄታዊና ሁሉ አቀፍ ልማት መሰረት መጣል ነው። ቀጣይ ላይ ከተማችን ታድጋለች፣ ትበለጽጋለች ብለን ስናነሳ ዛሬን ግን የዕለት ጉርሱን ዛሬን የሚኖርበትን የኑሮ ሁኔታ ማስተካከል፣ ማረም፣ ማገዝ ስንችል ነው የነገን ልማት ማየት የሚችለው ማለት ነው። ስለዚህ የዕለት ጉርሱን መሸፈን የማይችለውን የማህበረሰብ ክፍል ማገዝ፣ የኑሮ ሁኔታውን ማመቻቸትና ለኑሮ ምቹ ማድረግ ከሁሉም ይጠበቃል ማለት ነው። በተለይም ባለፉት አመታት ጥቂት በሚባል አመታት ውስጥ የሰራቻቸው በተለይ መልካም ስራ ማለት እንችላለን። አብዛኛው ስራ በተለይ ድጋፍ የሚሹ አካላትን የመደገፍ ስራዎች ናቸው የተሰሩት። በከተማችን ልማት ላይ ትልቅ ተሳትፎ የተደረገበት ስራ ነው የተሰራውና የተሰሩ ስራዎችን እንደ ተቋም እንደ ኮሚሽናችሁ ምን ነበሩ ለሚሉ ሀሳቦችና ቀጣይ ምን ይጠበቃል የሚለውንም ጭምር እዚህ ስቱዲዮአችን ድረስ መጥተው ለሰጡን ማብራሪያ በአዲስ ሚዲያ ኔትወርክ ተመልካቾች ስም እጅግ አድርጌ ነው የማመሰግነው ኮሚሽነር። እኔም አመሰግናለሁ።